ስማርትፎን ስልክና ኢንተርኔት ያላችሁ ሰዎች ይሄ ስራ ለእናንተ ነው። ባለፈው የቮይስ አፕ ኮሚኒቲ እንዴት በቮይስ አፕ ኮሚኒቲ ገንዘብ መስራት ይቻላል የሚለውን ባለፈው ቪዲዮ ሰርች የነበረ እሱ ቪዲዮ ማየት ትችላላችሁ። ይሄን በዚህ ቪዲዮ ማለት ነው ቮይስ አፕ ኮሚኒቲ ፕላትፎርሞች ላይ እንዴት ገንዘብ መስራት ይቻላል የሚለውን ከአንድ እስከ በአራት ፓርት ሰርተነዋል። በሱ መሰረት እየገባችሁ ማየት ትችላላችሁ። ዛሬ ደግሞ ማየት በምንችለው ስቴፕ ባይ ስቴፕ እንዴት የቮይስ አፕ ኮሚኒቲ ሬጂስተር ማድረግ እንችላለን የሚለውን ነው የምናይ። ለምሳሌ አንድ ፕላትፎርም እናነሳለን። በሱ ፕላትፎርም መሰረት ስቴፕ ባይ ስቴፕ እንዴት የቮይስ አፕ ኮሚኒቲ መክፈት እንችላለን ወይም ደግሞ ቮይስ አፕ ኮሚኒቲ እንዴት ከፍተን ስራ መስራት እንችላለን፣ ገንዘብ ሜክ ማድረግ እንችላለን። ቪዲዮ መጨረሻ ማየት ይጠበቅባቸዋል። ምክንያቱም እንደዚህ አይነት ፕላትፎርሞች በመጠቀም ሁሌም ቢሆን ሰዎችን ከመጠየቅ ይልቅ እንደዚህ አይነት ቪዲዮዎችን በማየት ብቻ አክሰስ ማድረግ ትችላላችሁ ማለት እንደምታዩት የሱባ የሚባል ፕላትፎርም አለ። ይሄን ፕላትፎርም ብቻ በመጠቀም እንዴት መስራት እንችላለን የሚለውን አሳያችኋለሁ። ምንድነው የምናደርገው ማለት ነው። ፋሚሊ ስቴፕ 1 የምታደርጉት ምንድነው? የመጀመሪያው የሚላክላችሁ ሊንክ ይኖራል። ሞስትሊ ማወቅ ያለባችሁ የኔ የቴሌግራም ግሩፕ አለ። በሱ ግሩፕ ላይ ማግኘት ትችላላችሁ የተለያዩ ሊንኮች ካሉ፣ አሊያ ደግሞ የፕላትፎርሙ ዲስክሪፕሽን ወይም ደግሞ ከታች ከቪዲዮ ዲስክሪፕሽን አስቀምጥላችኋለሁ እንዴት ማድረግ እንደምትችሉ ወይ ደግሞ እንዴት ሬጅስተር ማድረግ እንደምትችሉ። መጀመሪያ ማድረግ ያለባችሁ ኦፊሻል የሆነ እስካም ያልሆነ ሊንክ ዳውንሎድ ታደርጋላችሁ። ዳውንሎድ ካደረጋችሁ በኋላ ቀጥታ በዳውንሎድ ባደረጋችሁት መሰረት ሊንክ ሎጊን ነው የምትሉት። ሎጊን ስትሉ አንዳንዶች ለምሳሌ በስልክ ሎጊን ሊጠይቋቸው ይችላሉ። አንዳንዶች ደግሞ ቀጥታ በጂሜል ሊጠይቋቸው ይችላሉ። ግን ፕሪፌር የሚደረገው ጂሜል አክሰስ ብታደርጉ ነው የሚሻለው። በጂሜል ሎጊን ትላላችሁ። በጂሜል ሎጊን ካላችሁ በኋላ የራሳችሁን የፕሮፋይል ወይም ደግሞ የእናንተ ፕሮፋይል። ሁለተኛው ስቴፕ ጆይን ኮሚኒቲ ወይም ደግሞ ጆይን ኮሚኒቲ ነው። ጆይን ኮሚኒቲ ማለት ምንድን ነው? ክሬት ዩር ሩም ወይ ደግሞ ጆይን ኮሚኒቲ የሚል ትሄዳላችሁ። የራሳችሁን ጆይን ኮሚኒቲ ትሉታላችሁ። ከሱ ጋር ሰዎች እንዴት እንደሚሰሩ እንዴት እየሰሩ እንዳሉ ከነሱ ሌሰን መውሰድ ረጋ ብሎ የሆነ ቤት ገብቶ ወይም ደግሞ የሆነ ኮሚኒቲ ጆይን ታደርጋላችሁ። እዚያ ኮሚኒቲ ላይ ምን እየሰሩ እንደሆነ ምን እየተካሄደ እንደሆነ በደንብ ማየት። ስቴፕ 3 የምታደርጉት ግሮ ሜምበርስ ነው። የእናንተ ሜምበር ግሮ ማድረግ መቻል አለባቸው። ልክ በቃ እንደገባችሁ የራሳችሁን ኮሚኒቲ ቢውልድ አደረጋችሁ፣ ሬጅስተር አድርጋችኋል፣ ኮሚኒቲ ቢውልድ አድርጋችኋል። ስለዚህ ኮሚኒቲያችሁ ላይ ዲቨሎፕ ማድረግ መቻል አለባችሁ ወይም ደግሞ የራሳችሁን ኮሚኒቲ ዲቨሎፕ ማድረግ መቻል አለባችሁ ማለት ነው። ፕላትፎርሙ ምክንያቱም በኮሚኒቲ ስለሆነ ሞር ኮሚሽን ኢርን የምታደርጉበት ነው። የምታውቋቸው ወዳጅ ጓደኞች ካሉ ለነሱ ኢንቫይት በማድረግ ሪኮመንድ በማድረግ እንደዚህ ነው የምትሰራሩ እንደዚህ ነው ብላ ያላችሁ ቲዩቶር በማድረግ ወይም ደግሞ ትሬን በማድረግ እነሱ ጆይን እንዲያደርጉ ማድረግ ነው። ሌላው ደግሞ ቢ አክቲቭ ኢን ዚስ ሩም ነው። በቃ ሁሌም ቢሆን እንደዚህ አይነት ፕላትፎርሞች ላይ አክቲቭ መሆን አለባችሁ። እነዚህ ፕላትፎርሞችን ለመስራት እናንተ አክቲቭ ሆናችሁ ኢንጌጅ ማድረግ መቻል አለባችሁ። ምክንያቱም ገባ ወጣ የምትሉ ከሆነ ኦን ኦፍ የምትሉ ከሆነ እናንተም ሳትጠቀሙ ኢቨንም ኮሚኒቲ እንኳን ቢውልድ ማድረግ አትችሉም። ስለዚህ ኮንሲስታንሲ ወይም ደግሞ አክቲቭ ኢንጌጅ ማድረግ መቻል አለባችሁ። የእነዚህ ስቴፕ 4 ላይ ያስቀመጥኩላችሁ ምንድነው ዴይሊ ሩቲን፣ ለምሳሌ በየቀኑ የምናደርጋቸው ስራዎች ናቸው። የመጀመሪያው ምንድነው ለአንድ ሰዓት ከአንድ ሰዓት እስከ 3 ሰዓት ሚኒመም ከአንድ ሰዓት እስከ 2 ሰዓት ማክሲመም ከአንድ ሰዓት እስከ 3 ሰዓት በዚህ በፕላትፎርሙ ላይ መቆየት መቻል አለባችሁ። ላይቭ ፓርቲ ሊሆን ይችላል ወይም ደግሞ የቮይስ ፓርቲ ሊሆን ይችላል። በሱ መሰረት ላይቭ ስትሪም ካለው እንደየ እንትናችሁ ላይቭ ስትሪም ማድረግ ትችላላችሁ። አለያ ደግሞ የቮይስ ፓርቲ ስትሪም ከሆነ የቮይስ ፓርቲ ጆይን ታደርጋላችሁ። ሌላው ደግሞ ኢንጌጅ ማድረግ መቻል አለባችሁ። ምክንያቱም የሚመጡ ሰዎችን ኢንጌጅ ማድረግ መቻል አለባችሁ። ጋምብል በማድረግ ሊሆን ይችላል፣ ጊፍት መስጠት ሊሆን ይችላል፣ የተለያዩ ነገሮችን በማድረግ ሊሆን ይችላል። ወደ እናንተ ቤት የሚገቡ ሰዎችን ኢንጌጅ ማድረጋችሁ ሩማችሁን ቫይራል እንዲወጣ የሚያደርጉ የተለያዩ ስራዎችን መስራት መቻል አለባችሁ። ስለዚህ ስቴፕ 4 ምንድነው? ዴይሊ ሩቲናችሁን በደንብ ቼክ ማድረግ ማለት ነው። ማግኘት ያለባችሁን ከፕላትፎርሙ ዴይሊ መውሰድ ያለባችሁ ነገር በየቀኑ መውሰድ ስላለባችሁ ማለት ነው። ስለዚህ ዴይሊ ሩቲናችሁን ቼክ እያደረጋችሁ ልክ እዚህ ጋር እንደምታዩት ትቀመጣላችሁ። ከአንድ እስከ 3 ሰዓት ትቀመጣላችሁ። ከዚያ ፕላትፎርሙ የሚሰጣችሁ ዴይሊ ሩቲናችሁ $0.7 እስከ $1 ድረስ ከፕላትፎርም በየቀኑ መውሰድ ትችላላችሁ። ማለት ላይ አቮይድ ሚስቴክስ ነው። አሁን ብዙ ጊዜ ሰዎች እዚህ ፕላትፎርም ላይ ባን የሚደረጉ ሰዎች አሉ። በጣም እንደገቡ ምንም ሳያውቁ ያንንም ስለሚነካኩ ባን የሚደረጉ ነገሮች ማጥፋት መቻል አለባቸው። አሁን ምንድነው መስራት የሚችለው? ፖሊሲው ምን ይላል የሚለው መጀመሪያ ፖሊሲውን በደንብ ቼክ ማድረግ። ለምሳሌ የተላከላችሁ ሊንክ ከማታውቁት ከሆነ እናንተ ቀጥታ ካወረዳችሁት ፖሊሲው ምን አይነት ይዞት አለው ወይም ደግሞ ፖሊሲው ምን ሳፖርት ያደርጋል፣ ፖሊሲው ደግሞ ምን ሳፖርት አያደርግም። ለምሳሌ ምን ባደርግ አሪፍ ነው፣ ምን ባደርግስ አሪፍ ነው የሚለውን ቼክ ማድረግ መቻል አለባችሁ። እዚህ ጋር ሃት ስፒች አይቻልም፣ በፍጹም ሃት ስፒች ማድረግ አንችልም። ምክንያቱም መጥፎ ንግግር በጣም አይቻልም። ሌላ ደግሞ ለምሳሌ አንዳንድ ፕላትፎርሞች ቢሎ 15 ሚኒት ከሆነ ማይክ ኦፍ ካረጋችሁ ቀጥታ የዴይሊ ታስካችሁ ሎክ ነው የሚያደርገው። ምክንያቱም መስጠት የሚችልበት ማግኘት ያለባችሁ ነገር አታገኙም። ኢማጂን
ከብዙ ውጣ ውረድ በኋላ ለፍታችሁ ምናምን ብላችሁ ማግኘት ያለባችሁ ነገር ካላገኛችሁ ደግሞ በጣም ነው የሚያናድደው ማለት ነው። ስለዚህ ማሰብ ያለባችሁ ነገር ሚስቴኮች ሀፕን እንዳያደርጉ በደንብ መጠንቀቅ አለባችሁ። ሀስፒች አይቻልም፣ ማይክ ኦፍ ማድረግ አይቻልም። ስለዚህ ማይክ ኦፍ ማድረግ የማይቻል ከሆነ ልክ እንደዚያው ማለት ነው። ሌላ ደግሞ እነዚህ አላስፈላጊ ንግግሮች ወይም ደግሞ ፕላትፎርሙ አሉ የማያደርጋቸው ሲስተሞችን መክፈት አይቻልም፣ ቪፒኤን መጠቀም አይቻልም። ስለዚህ እነዚህ ፕላትፎርሞች ላይ እዚህ አሁን ሱባ ፕላትፎርም ላይ እንደዚህ አይነት ስራዎችን ብታደርጉ ምንም ነገር ሄድ ማድረጋችሁን ወይም ደግሞ ቀጥታ የ7 ቀናችሁን ሎክ ያደርግባችኋል ማለት ነው። ፌስ ቬሪፊኬሽን ስላለው የትም ብትሄዱ በእናንተ ፌስ ጆይን ማድረግ ስለማችሉ በቀጥታ እነዚህ ሚስቴኮች እንዳይፈጠሩ ቸክ ማድረግ መቻል አለባችሁ ራሳችሁ ማለት። ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ይዳረስ ዘንድ ብዙ ስራ አጠው ወይም ደግሞ ስራ መስራት እየቻሉ የተቀመጡ ሰዎች ስላሉ ለእነሱ ይዳረስ ዘንድ ሼር፣ ኮፒ ሊንክ ማድረጋችሁ